አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ያው አልነበርኩኝም ነበር ጠፍቻለሁ። በነገራችን ላይ ከዩቲዩብ ላይ ከጠፋ ቆይቻለሁ። በጣም ግን አልነበርኩኝም። ለ3 ወራት ኢትዮጵያ ሄጄ ነበረ። ገና ከመጣ ሳምንቴ ነው እና 2 ጎረምሳ እንደዋጠ ሰው ድምጼ በቃ ተውት። እንደው አልሐምዱሊላህ አሁን በጣም ተሽሎኛል፣ በጣም ለቆኛል እና ነው ለዛ ነው ቪዲዮ የሰራሁትኝ። ወዳው እንደመጣው ኢትዮጵያ አላመመኝም። ማሻአላ ከመጥቆር ውጭ በጣም ተስማምቶኝ ነበር። ግን እዚህ ስመጣ ራስ ምታቱም ጉንፋኑም ሁሉም ተጨማመረብኝና ድምጼ እንትን ብሏል ትንሽ። ያው አሁን ለመስራት የፈለኩትኝ ያው ዳንቴል ስራ ሳይሆን ከኢትዮጵያ እንዲመጣላችሁ እቃ የምትፈልጉ ልጆች ካላችሁ፣ እንዲሁም ደግሞ እኔ አሁን ስራ ጀምራለሁ ኢንሻአላህ በሰፊው ባላ ፍቃድ ዳንቴል መስራት በስተጀርባ ዳንቴል እሰራለሁ። ክር የኢትዮጵያ ክር የሳውዲ ክር እሸጣለሁኝ። እንዲሁም ደግሞ ባልትና አልባሳት ያው በሰፊው ኢንሻአላህ እመጣለሁ። ለመንገር ያክል ነው፣ ለማስታወቂያ ያክል ነው እና ውዶቼ አሁን ብዙ ሰው አዞኝ አምጥቻለሁ ማለት ነው። ጀበና ሳይቀር ነው ያመጣሁትኝ። አሁን ላይ ኢንሻአላህ አሳያችኋለሁ። እና ማዘዝ የምትፈልጉ እዚሁም ሆናችሁ ሳውዲ ቤት የተዘጋጀ ሽሮ፣ በርበሬ፣ በሶ ዱቄት፣ የእንትን ዱቄት ምንድን ነበር ስሙ? የጤፍ ዱቄት ጥቁሩን የምትፈልጉ ስንዴ ቆሎ ሳይቀር አያችሁ፣ ስንዴ ቆሎ ሳይቀር ተመልከቱ። አሁን የስንዴ ቆሎ ታሽጎ ነው በስነ ስርዓት አያችሁት። አሁን ይሄ ስንዴና ሽምብራ ነው ያመጣሁት ማለት ነው። ስንዴና ሽምብራ ነው። እዚህ ጋር ደግሞ ተልባ ነው፣ ወስደውት ነው ጠላባት የጠለቡ ልጆች ወስደውት ነው። እዚህ ጋር ደግሞ በሶ ነው፣ ይሄ ጥቁር ዱቄት ነው። እዚህ ጋር በሽሮ ነው። የወሎ ጭስ ራሱ አለሽ እንዳይሸትብኝ ብዬ ነው የወሰዱትን ወስደዋል። ያው ስላልተመቸኝ ቪዲዮ ለመስራት አልተመቸኝም ነበር፣ አሞኝ ሳይወስዱ በፊት አልሰራሁም ቪዲዮ። አሁን የቀረውን ነው እየሰራሁት ያለሁት። ከመጣ ሳምንት አልፎኛል፣ ግን ድምጼ ቪዲዮ መስራት አልቻልኩም ነበረ። በዛ ምክንያት ያው እቃችሁን አትውሰዱ፣ እኔ ቪዲዮ ልሰራ ነው ማለት አልችልም። አሁን የቀረው ላይ ነው ቪዲዮ የምሰራላችሁ ማለት ነው። እንደምታዩት ሽሮ የቤት የተዘጋጀ ቆንጆ ሽሮ አለ። እዚህ ጋር በርበሬ ያለ አከፋፍየው ነው በኪሎ ምናምን እያረኩ ያው በሩብ እያረኩኝ ኪሎ፣ ግማሽ ኪሎ፣ 1 ኪሎ፣ ሩብ ኪሎ እያረኩኝ እንደምታዩት አዘጋጅቼዋለሁ ማለት ነው። ይሄ ቆሎ ነው፣ ይሄ በሶ ነው። ሩብ ኪሎ በሶ፣ እንዲሁም ዱቄት፣ ይሄ በርበሬ፣ ጦስኝ ሳይቀር አያችሁ፣ ጦስኝም አለኝ። እዚህ ጋር ደግሞ ኑግ አለ፣ ገብስ ቆሎ አለ። ከሚገርማችሁ ነገር ገብስ ቆሎ በጣም አሪፍ ገብስ ቆሎ አለኝ። በጣም የሚጣፍጥ ነው፣ በጣም አሪፍ ነው። የምትፈልጉ ይሄው እንዲሁም ደግሞ ዳቦ ቆሎ በጣም የሚጣፍጥ ዳቦ ቆሎ አለኝ። ምርጥ ነው። ግርምሽ የሚል ዳቦ ቆሎ ነው። አያችሁ፣ በዚህ መልኩ አሁን ይሄ ተዘጋጅቶ ነው። ሩብ ኪሎ ምናምን እያደረኩኝ ግማሽ ኪሎ የተዘጋጀ ነው የሚወስዱት ናቸው ማለት ነው። እዚህ ጋር በሶ ነው፣ ሩብ ኪሎ ነው። እና ማዘዝ የምትፈልጉ ልጆች ካላችሁ እዘዙኝ። እዚህ ጋር ደግሞ ማር ነው አያችሁ፣ ቅቤም አለ፣ ማርም አለ። እዚህ ጋር ደግሞ ጀበና ራሱ ማዘዝ እንዲመጣላችሁ የምትፈልጉት ካለ በቃ ከኢትዮጵያ እንዲመጣላችሁ የምትፈልጉት ካለ እዘዙኝ በጥቅሉ ማለት ነው። እኔ አመጣላችኋለሁ። እንዲሁም እኔ ያለሁት ጅዳ ነው፣ በዋዲ በሶ የቤት በርበሬ፣ ሽሮ በቃ ባልትና ነገር የምትፈልጉ እኔ በአማና ችግር የለም ቤተሰብ አዘጋጅቶ ነው የሚልክልኝ። እዛም ከፈለጋችሁ እዛ ሰጥላችኋለሁ፣ እዚህም ከፈለጋችሁ እዚህ ትወስዳላችሁ ማለት ነው። የራሱ ድርቆሽ አለኝ፣ ቆንጆ ድርቆሽ ማለት ነው። እንደምታዩት በጣም ነው ሲጣፍጥ። ቅቤ ቃል አድርጋችሁ በነገራችን ላይ ድርቆሹን ለራሴ ነው ያመጣሁት። ሌላው ግን ይሄ የተሻሸገው ይሄ ተከፋፍሎ ነው በኪሎ፣ ሩብ ኪሎ፣ ግማሽ ኪሎ። ይሄ ግማሽ ኪሎ ነው፣ ይቺ ሩብ ኪሎ ናት።
ከፋፍዬ ይሄ መሄር ነው የተከፋፈለ የተቋጠረው ጠልበውኝ ያዘጋጀሁላቸው ነው ማለት ነው። እና ወንዶችዬ በዚህ አጋጣሚ ማዘዝ የምትፈልጉ ዘዙ ማለት ነው። እና ቁጥሬ 0596096278 ዋትስአፕ ኢሞም ላይ አዋሩኝ ማለት ነው። ይሄን ይመስላል። ማዘዝ የምትፈልጉ ኢንሻአላህ አሁን በሰፊው እጅ ስራ ክር አልባሳት ይዤ እመጣለሁኝ። ያው ስለጠፋሁኝ ከዩቲዩብ ላይ ብዙም አሁን እይታ አይኖረውም፣ ደክሟል ዩቲዩቤ። በቅንነት ሰብስክራይብ አድርጉኝ፣ ኮፒ ሊንክ ሼር አድርጉልኝ፣ ተባበሩኝ። ያው ያለ እናንተ እኛም ብንለፋም እናንተ ሼር ኮፒ ሊንክ አድርጋችሁልን ትርጉም የለውም። እና ስራውን እንድሰራ የምትፈልጉ እኔ ስራውን ወድጄዋለሁ። ያው ከአረብ ቤት ጋር ሁኜ ነው የምሰራው፣ የራሴ ውጭ የምሰራበት እስከሚመቻችልኝ ድረስ ማለት ነው። ያው እኔ እቃማውን ያሰራሁት የራሴን ስራ ለመስራት ነው፣ አላህ ከፈቀደልኝ። ግን እስከዛው አረብ ቤት እየሰራው እያለማመድኩኝ ቀስ በቀስ ብዬ ነው። እንዲሳካልኝ ዱአ አድርጉልኝ። እናንተ ደግሞ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ ማለት ነው። ያለው ነገር ይሄ ይመስላል። ማር ወላሂ ቅቤውና ማሩ ወስደውት ነው ወላሂ ነው የምላችሁ። ጥርት ያለ በቃ ከገበሬ ነው የተገዛው፣ ሆን ብዬ ማለት ነው። ቅዳሜ ቀን ልመጣ 2 ሳምንት ሲቀረኝ ቅቤውንም በስነ ስርዓት ከገበሬ ላይ ከነጋዴ ላይ ሳይሆን ከገበሬ ላይ ለቅሜ በኩባያ በቅጠል የሚሸጡን አለ አይደል? እሱን ምክንያቱም አሁን ከገጠር አልበው የሚሸጡት ሰዎች ገበሬዎቹ ማጥንት አድርገው በስነ ስርዓት ነው እንትን የሚሰሩት። እነዚህ ነጋዴዎቹ ግን ከአንዳንዱ እያደባለቁ ነው የሚሰሩት። እና እኔ እንደ ራሴ አድርጌ አላህን በመፍራት ነው የማዘጋጀው ማለት ነው። ወሬ አላብዛባችሁ፣ እዘዙኝ። ይሄን ይመስላል። ያው ድምጼም ብዙ ሳወራ ድምጼን እየያዘኝ ነው፣ ልቤን እያፈነኝ ማለት ነው። ጦስኝ አለኝ እንደምታዩት በኪስ አድርጌው ነው። አያችሁት? ብዙ ነገር አለኝ፣ ግን አሁን እንትን ለማለት አልተመቸኝም። ድስት ራሱ አለኝ። 2 ድስት የጠለበች ነበረ፣ አንድ ጓደኛዋ፣ አንድ ለሷ ትንሽ እንደ ተጋቢ ነው መስሪያ ያለች፣ እንደሱ አይነትም ነበረኝ። ወስደውት ነው በሁሌ ነው የተቀበሉኝ፣ እነሱን እንዳይሰበርብኝ ስለፈለኩ ማለት ነው። እና ወሬ አላብዛባችሁ። ላይክ ሼር አድርጉ። በጣም ነው የምወዳችሁ። ባይ